እነዚህ አራት ነገሮች ስኬትና ደስታችንን ይወስናሉ። ህይወት ከውስጥ ወደ ውጭ ናት። የውጭው ነጸብራቅ ነው። ህይወታችን የሚሰራው ውስጥ ነው። ስለዚህ ለማደግ፣ ለመለወጥ፣ ደስተኛ ለመሆን መጀመሪያ መስራት ያለብን ውስጣችን ላይ ነው። ማደግ ያለብን ከውስጥ ነው። ከውስጥ ስናድግ አጠቃላይ አካባቢያችን፣ አጠቃላይ ህይወታችን ያድጋል። ምክንያቱም ህይወት የውስጡ ነጸብራቅ ስለሆነች። ኦኬ፣ ከውስጥ እንዴት ነው የምናድገው? ምንድን ነው የምናሳድገው የሚለው ጥያቄ ይመጣል። የመጀመሪያው ልብ ብለን ልንገነዘበው የሚገባው ከውስጥ ልንሰራው የሚገባው አንዱ ትልቅ ነገር ምንድን ነው? ኢሞሽናል ኢንተለጀንስ። ስሜታችንን መረዳት፣ መቆጣጠርና መምራት መቻል አለብን። ምክንያቱም አጠቃላይ ማንነታችን በኢሞሽናል ኢንተለጀንሳችን ላይ ይወሰናል። ከሰዎች ጋር ያለን ግንኙነት፣ ስኬት፣ ጤንነታችን፣ ውበታችን፣ ሰውነታችን ሁሉ ከኢሞሽናል ኢንተለጀንሳችን ጋር ይገናኛል። ስሜታችንን ማኔጅ ማድረግ ከቻለን፣ መቆጣጠርና በአግባቡ መምራት ከቻለን፣ የሰዎችን ስሜት በቀላሉ መረዳትና ማስተናገድ ከቻለን በህይወታችን በጣም ትልቁን ነገር አቀልልን ማለት ነው። ለምን? ፍርሃት፣ ጭንቀት፣ ንዴት፣ ቁጣ ምንድን ናቸው? የእኛን ኤነርጂ የሚፈልጉ የእኛን ኃይል የሚጠቀሙ ናቸው። እነኚህን ስሜቶች በአግባቡ ተቆጣጠርን ማለት ብዙ ኤነርጂ ኮንዘርቭ እናደርጋለን ወይም ደግሞ ብዙውን ኃይል እንቆጥባለን ማለት ነው። ስለዚህ ኢሞሽናል ኢንተለጀንስ ጤንነታችንን፣ ሰውነታችንን፣ ውበታችንን፣ ለራሳችን ያለን አመለካከትና ከሰዎች ጋር የሚኖረንን ግንኙነት የሚወስን ነገር ስለሆነ በህይወታችን ስሜታችን የመቆጣጠርና የመምራት ብቃታችን ስኬታችንን ይወስነዋል። ይህ አንዱ ልንሰራበት የሚገባው ትልቁ የህይወታችን ክፍል ነው። ሁለተኛው በራስ መተማመን ነው። በራስ መተማመን ለስኬት፣ ለደስታ ዋናው ኤሌመንት ነው። ዋናው አስፈላጊ ነገር ነው። ምክንያቱም በራሱ የሚተማመን ሰው ከሌሎች አፕሩቫል አይፈልግም። በራሱ የሚተማመን ሰው የሚፈልገውን ነገር ከማድረግ ወደ ኋላ አይልም። በራሱ የሚተማመን ሰው ለራሱ ክብርና ለራሱ የተሻለ አመለካከት አለው። ስለዚህ በራሱ የሚተማመን ሰው ጤነኛ ነው፣ ጎበዝ ነው፣ ደፋር ነው፣ ራሱን ያከብራል ማለት ነው። በራሳችን ካልተማመንን ሌላ ነገር መቀየር አንችልም። ስለዚህ በራስ መተማመን አንዱ ትልቁ ከውስጥ ልናዳብረው የሚገባ ነገር ነው። ሶስተኛው ፎከስ ነው። ፎከስ ማለት ኃይላችንን መሰብሰብ ማለት ነው። ትኩረታችንን መሰብሰብ፣ በምንፈልገው ጉዳይ ላይ ትኩረታችንን መሰብሰብ ማለት ነው። የምንፈልገውን ጉዳይ ብቻ ማየት ማለት ነው። ለምን? ምክንያቱም የሰው ልጅ ያለው ትልቁ ኃይል አቴንሽን ነው፣ ትኩረት ነው። ትልቁ ኃይላችን የሚፈጥረው ክሪኤቲቭ የሆነው የማይንድ ፓወር አቴንሽን ነው። በአንድ ጉዳይ ላይ ያለምንም ማወላወል ለረጅም ጊዜ ትኩረት ማድረግ መቻል፣ አንድን ጉዳይ በጥልቀት መከታተል፣ በጥልቀት ማሰብ፣ በጥልቀት መመኘት ማለት ነው። ይህ ኃይላችን ሲሰበሰብ፣ ሀሳባችን ሲሰበሰብ፣ እይታችን ሲሰበሰብ ከባድ የሆነ የመፍጠር ኃይል አለ። ነገር ግን ኢሞሽናል ኢንተለጀንስ ከሌለ ፎከስ ማድረግ አንችልም። ለሁሉም ነገር ስሜታችንን የምንዘራ ከሆነ፣ በቀላሉ የምንረበሽ ከሆነ፣ በቀላሉ የምንናደድ ከሆነ፣ በቀላሉ የምንበሳጭ ከሆነ ፎከስ አይኖረን። ለምን? ኃይላችን የተበተነ ነው ማለት ነው። ፎከስ አይኖረን። በቀላሉ የምንረበሽ ከሆነ፣ ስሜታችንን የማንቆጣጠር ከሆነ ሰልፍ ኮንፊደንስ አይኖረን። ከሰዎች ጋር ተነጋግረን ተማምነን ተከራክረን እናሳምናለን የሚል ሀሳብ ወይም ደግሞ የሚል በራስ መተማመን አይኖረን። ኢሞሽናል ኢንተለጀንስ ከሌለን ራሳችን ያለን ግምት ይወርዳል ማለት ነው። ስለዚህ የኢሞሽናል ኢንተለጀንስ አቅማችን፣ ኮንፊደንሳችን፣ በራሳችን መተማመናችንን ይወስነዋል።
ፎከሳችንን ይወስነዋል። ሌላ በጣም ወሳኙና ትልቁ ነገር ዲሲፕሊን፣ ኢሞሽናል ኢንተለጀንሳችንን ለማስተካከል፣ ኮንፊደንሳችንን ለማስተካከል፣ ፎከሳችንን ለማስተካከል፣ በአጠቃላይ በህይወታችን ውስጥ ለውጥ ለማምጣትና ከውስጥ ለማደግ የሚያስፈልገን ነገር ሞቲቬሽን አይደለም፣ ዲሲፕሊን። ዲሲፕሊን ማለት ኮንሲስተንሲ፣ ሳያቋርጡ ማድረግ የሚገባን ነገር ማድረግ። ፀሐይ ስለሆነ የሚደረግ፣ ዝናብ ሲሆን የሚቆም፣ ጠዋት ሲሆን የሚደረግ፣ ማታ ሲሆን የሚቆም፣ ሙቅ ሲሆን የሚደረግ፣ ቀዝቃዛ ሲሆን የሚቆም ነገር የለም። በዲሲፕሊን ውስጥ የወታደር ዲሲፕሊን ያስፈልጋል። በህይወት ውስጥ አንድን ነገር እናደርጋለን ብለን ካሰብን ያለምንም ማወላወል ያለምንም ምክንያት ሁልጊዜ ያንን ነገር እስክናገኝ ድረስ ማድረግ ያለብንን ማድረግ ማለት ነው። ዲሲፕሊን አእምሯችን የሚሰራው በኮንሲስተንሲ ነው፣ በሀቢት ነው። አእምሯችን የሚሰራው ሁልጊዜ በተደጋጋሚ አንድን ነገር የምናደርግ ከሆነ አእምሯችን ያንን እንደ ሀቢት ይወስዳል። ዲሲፕሊን ከሌለን ፎከስ አይኖረን። ምክንያቱም ሁልጊዜ የተለያዩ ነገሮችን የምናይ የምናነሳና የምንጥል ከሆነ ምንም ነገር አናሳካም። ዲሲፕሊን ከሌለን ሰልፍ ኮንፊደንስ አይኖረን። ለምን? ሰልፍ ኮንፊደንስ ነገሮችን ከማድረግ አቅማችን ጋር የተያያዘ፣ ነገር ግን ነገሮችን የማናደርግ ከሆነ ለራሳችን ያለን ክብር እየወረደ፣ በራሳችን መተማመን እየወረደ ይሄዳል። እናቀዳለን፣ አንፈጽምም፣ እናልማለን፣ አንፈጽምም። ስለዚህ ለራሳችን ያለን አመለካከት ምን እየሆነ ይሄዳል? እየወረደ ይሄዳል። ለምን? ዲሲፕሊን ስለሌለን። እነኚህን 4 ነገሮች በአግባቡ የምናሟላ ከሆነ፣ ለእነኚህ 4 ነገሮች የምንጥርና የምንሰራ ከሆነ ኢነር ግሮዝ ከውስጥ እናድጋለን። ከውስጥ ስናደግ ላይፍ ወደ ፈለግነው አቅጣጫ መውሰድ እንችላለን ማለት ነው።